ዓለም ሰልጥናለች ከኛ ከኢትዮጵያ እጅግ ርቃለች ትልቋ ኢትዮጵያ ከየት ትገኛለች? እውነት ነው የኔ ልጅ ዓለም ሰልጥናለች። አዎ ሰይጥናለች። ጥሩን ከመጥፎ በደንብ ቀላቅላለች። ትልቋን ኢትዮጵያ ከወዲህ ላስጎብኝሽ። አሁን የማሳይሽ በ1948 ኢትዮጵያ በዘመኑ የነበራትን ከፍታ ቀዳማዊ ኃይለ ሥላሴ የኖሩትን የቅንጦት ሕይወት በትንሹ ነው። በመጀመሪያ እንደምታውቂው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ቤተሰቦቻቸው ጠዋት ሰላም ለኪ ሰላም አውለን፣ ማታ ሰላም ያልከን በሰላም አሳድረን ብለው ጸሎታቸውን ለፈጣሪያቸው የሚያደርሱበትን የጸሎት ቤታቸውን እናገኛለን። አየሽ፣ ስልጣኔውም ዘመናዊነቱም ቅንጦቱም ሁሉም ከፈጣሪ በታች ናቸው። ይህ ደግሞ ዋናው ቤተ መንግስታቸው ነው። በአሜሪካና በአውሮፓ ስታንዳርድ ይሰራ እንጂ ኢትዮጵያዊ ቀለሙን ግን እንደጠበቀ የተሰራ ድንቅ ቤተ መንግስት ነው። በመጀመሪያ የሲኒማ አዳራሻቸውን እናገኛለን። ይህ የነገስታቱ ቤተሰቦች ይቀመጡበት የነበሩ ወንበሮች ናቸው። አቤት ግርማ ሞገስ! ስላልነገርናችሁና ስላላሳየናችሁ እንጂ እኮ ኢትዮጵያ እንዴት ያለች ድንቅ ሀገር መሰለችሽ። ለነገሩ መች ተጀመረና በይን ቀጥል። አሁን ሁሉ ብርቁ ሁሉ እንዳዲስ ሆነብን እንጂ ጓዳው ተሰናርቶ ማጀቱ ተሟልቶ ከፍትፍቱ ፊቱ አንድ ላይ ተደርጎ ለሰውነት ገንቢ ለጤና ተስማሚ በተፈጥሮ ጣዕም በውብ በማራኪ በወርቅ ሳህን ማዕዱን አቅርበው የዘንባባ ማርነሽን የመሰሉ ጥዑም ዜማዎችን እየተገባበዙ ከእንግዶቻቸው ጋር ጥሩ ጊዜ ያሳልፉበት የነበረው ጠረጴዛቸው ደግሞ ይህ ነው። ይህ የምታየው ወንበርና ጠረጴዛ ደግሞ ከአንድ ወጥ እንጨት የተሰራ ኢትዮጵያ በዘመኑ የነበረችበትን የእንጨት ጥበብ ደረጃ ትልቅ ማሳያ ነው። ይህ ልዩ የእጅ ጥበብ ስራ ከጅማ ግዛት ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በስጦታነት የተበረከተላቸው ልዩ ስጦታቸው ነው። እነዚህ ደግሞ የዘውድ ምክር ቤት 10 ወንበሮች ናቸው። ከነዚህ 10 ወንበሮች 3ቱ ቋሚ ወንበሮች ሲሆኑ አንደኛው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የሚቀመጡበት፣ አንደኛው የንግስቲቱ የእቴጌ መነን ሲሆን አንደኛው ደግሞ የኢትዮጵያ ኦርቶዶክስ ፓትርያርክ ይቀመጡበት የነበረ ነው። ቀሪዎቹ ወንበሮች ደግሞ እንደ ጉዳዩና እንደሚመለከታቸው ሰዎች ተለዋዋጭ ነበረ። የከተማ መክፈቻ ቁልፎች። ይህ የመካከለኛው ዘመን የነበረ ታሪክ ሲሆን የወዳጅነት፣ የመተማመን፣ የመፈላለግ ምልክት መገለጫዎች ናቸው። በውድ ማዕድናት የተሰሩ ቁልፎች ሲሆኑ ሀገሬ ሀገርህ ነው፣ ባሻ ጊዜ ብትመጣ በሬ ክፍት ነው የሚል የወዳጅነት መልእክቶችን የያዙ ቁልፎች ናቸው። እነዚህ ደግሞ የክብር ሊሻን ይባላሉ። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከተለያዩ የዓለም ሀገራት የተሰጣቸው ስጦታዎች ናቸው። ቪዲዮ ኮል አሁን እንዲህ ሳር ቅጠሉ ሳይጠቀምበት በዚያ ዘመን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከውጭ መንግስታት ጋር ይነጋገሩበት ነበረ። ይህ የሚያሳየው ሀገራችን ኢትዮጵያ በጊዜው ለነበሩ ቴክኖሎጂዎች ምን ያህል ቅርብ እንደነበረች ነው። የአፖሎ 11 ማስታወሻ
አሜሪካውያን ለመጀመሪያ ጊዜ ወደ ጨረቃ በወጡበት ወቅት የመልካም ምኞት እንዲልኩ ከተጠየቁ 73 ሀገራት ሀገራችን ኢትዮጵያ አንዷ ነበረች። ታዲያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወቅቱ ከሁለተኛው የዓለም ጦርነት በኋላ ስለነበረ ወደ ጨረቃ ሄዳችሁ የምታገኙት ውጤት ለዓለም ሰላም የሚያመጣ ይሁን የሚል ዓለም አቀፋዊ ሰላምን የሚሰብክ ትልቅ መልእክትን ከሀገራችን ከኢትዮጵያ ባንዲራ ጋር ልከው ነበር። ይቺ ባንዲራም ጨረቃ ላይ ደርሳ የመጣችው ታሪካዊ ሀገራችን ባንዲራ ነች። ይህ ደግሞ የትም የማይገኘው ኦሪጂናሉ የአፍሪካ አንድነት የድርጅት መመስረቻ ቃል ኪዳን ነው። በወጣትነትህ ይታያል ከፊትህ ታላቅ መሪነትህ ብለው ይህን የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የልጅነት ፎቶ ለ80 ዓመት የልደት በዓላቸው የሰጧቸው የከፋ አጠቃላይ ግዛት ሕዝቦች ናቸው። ይህ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሲነግሱ ሀገሬን በታማኝነት ለማገልገል በእግዚአብሔር ስም ቃል እገባለሁ ብለው መሀል ላይ የፈጸሙበት መጽሐፍ ቅዱስ ነው። ታዲያ ምን ብዬሽ ነበረ? ከሁሉ በፊት ፈጣሪን ያስቀድሙ ነበር ማለቴ ከዚሁ ይጀምራል። የንጉሱ በትረ መንግስት፣ የንጉሱ ዘውድ፣ የንግስና ልዑል፣ የንግስና ዣንጥላ፣ የዙፋን ወንበርና የእግር ትራሱ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይገለገሉበት የነበሩ መሳሪያዎቻቸው ናቸው። በትረ መንግስቱ ደግሞ ከወላይታ ዞን በስጦታ የተበረከተላቸው ነው። እነዚህ ሁለት መቅረዞች ሙሉ በሙሉ ከወርቅ የተሰሩ ሲሆኑ ከስራቸው የፋሲለደስ ስዕል አለበት። ታዲያ ይህ ከጎንደር ስለመበርከቱ ማረጋገጫም ጭምር ነው። ይህ ደግሞ የልዑላን ማደሪያ ነው። የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ልጆችና የልጅ ልጆች መኝታ ክፍል የነበረ ሲሆን የቤተ መንግስት ዘመን ተሻጋሪ የኢትዮጵያን ታሪክ ባህልና እሴት እንዲገልጽ ታስቦ በመገንባቱ ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በኋላ የነበሩ መንግስታትም ሲገለገሉበት ቆይተዋል። ክቡር ፕሬዚዳንት ነጋሶ ጊዳዳ፣ ክቡር ፕሬዚዳንት ሙላቱ ተሾመ፣ ክቡር ፕሬዚዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዚዳንት ሳህለወርቅ ዘውዴ ይህን ቤተ መንግስት ኖረውበታል። ስለ ሀገራችን ብዙ ውሳኔዎች ተወስነውበታል። ብዙ ሀሳቦች፣ ብዙ ደብዳቤዎች ከዚህ ቤተ መንግስት እንደወጡ መገመት የሚያቅትሽ አይመስለኝም። ይህ ደግሞ በሀገራችን የነበሩ ጎበዝ ተማሪዎች ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሽልማት የሚቀበሉበት፣ በዘመኑ የነበሩ ምሁራን ጥሩ ውጤት ሲያመጡ የሚበረታቱበት፣ የውጭ የትምህርት ዕድል ሲያገኙ ተመልሼ ሀገሬን አገለግላለሁ ብለው ቃል የሚገቡበት ልዩ ቦታ ነበረ። እንደው በዘመኑ የነበሩ ምሁራንን አግኝተሽ ከዚህ ቦታ ከንጉሠ ነገሥቱ ሽልማት መቀበል ያለውን ስሜት ቢያስረዱሽ እንዴት ደስ ባለኝ ነበር። ንግስናና አንበሳ በዚያ ዘመን የነበራቸውን የጠበቀ ግንኙነት ሳሰም የቀረሽ አይመስለኝም። ይህ ደግሞ የአንበሶችና የተለያዩ እንስሶች ይኖሩበት የነበረ ቦታ ነው። ብቻ ምን አለፋሽ ይህ ቤተ መንግስት ከህንፃው የግንባታ ጥበብ አንስቶ በውስጡ የያዙትን ነገሮች ስንመለከት ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጀምሮ የነበሩ ሀገረ መንግስታት የተገለገሉባቸውን እቃዎች፣ ኢትዮጵያ በየዘመኑ የነበራትን ከፍታ የሚያሳይ እጅግ ብዙ ታሪኮችን የያዘ ትልቅ ቤተ መንግስት ነው። እኛ ኢትዮጵያውያን ከሚያለያዩ ነገሮች ይልቅ ብዙ አንድ የሚያደርጉ የሚያኮሩ ታሪኮች ያለን ድንቅ ህዝቦች ነን። ያለፈው ታሪካችን ሁላችንንም ላያስማማ ይችላል። ነገር ግን ተገቢውን ክብር ልንሰጥ ይገባል።
ይህን የመሰለ ድንቅ ቤተ መንግስት በመገንባት የተለያዩ የሀገር ቅርሶችን ላፈሩት ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የሀገርን ሀብትና ቅርስ ጠብቀው ላስቀመጡ መንግስታት እንዲሁም ይህን የመሰለ ውብ ታሪካችንን አይተን እንድንኮራ ለጉብኝት ክፍት ያደረጉልንን አካላት ልናመሰግን እንወዳለን። ሁሉም ኢትዮጵያዊ ቢያየው ብለን ሪኮመንድ እናደርጋለን። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ላይክ እና ሼር ማድረግ ደግሞ እንዳይረሳ። ደህና ሰንብቱ።